ሰላም እንደምን አላችሁ? ዛሬ የመጀመሪያ ቪዲዮ ነው። እንደዚህ አይነት እንትን ሰርቼ አላውቅም፣ ግን ያው ምናልባት ባለኝ ሙያ ማህበረሰብን ብጠቅም በሚል ነው የመጣሁትኝ። ይሄ ምንድነው? በተለይ ባለሁበት ሀገር ላይ ብዙ ሰዎች የስኳር በሽተኛ ሆነው ይመጣሉ እና እሱም ደግሞ በጊዜው ክትትል ባለማድረግ እና አዌርነስ ባለመኖሩ ነው ብዬ ስለማስብ ባለኝ ስራዬም አጠቃላይ በሄልዝ ኬር ስለሆነ ያለኝም እውቀቴን ባካፍል ምን ይላል በሚል ነው እንትን ያልኩትኝ። እና ብዙ ጊዜ አሁን የስኳር በሽታ ብዬ ሳወራ የታይፕ ዋን እና የታይፕ ቱን ሚክስ እንዳይሆንባችሁ ለማለት ነው። እሱም ታይፕ ዋን ናቹራሊ የኢንሱሊን ችግር ስላለ ነው የሚመጣው። እሱን ራሱን የቻለ ችግር ነው። ግን ታይፕ ቱ ግን ታይፕ ቱ ዳያቤቲክ የሚባለው ግን ሞዲፋይድ መሆን የሚችል በተለያየ በላይፍ ስታይላችን ቼንጅ በማድረግ ልንቀርፈው የምንችል በሽታ ስለሆነ እንዴት አድርገን ይሄን ችግር መወጣት እንዳለብን ወይም ደግሞ እንዳይዘን ደግሞ ጥንቃቄ ማድረግ እንዳለብን የሚያሳይ ነው። ስለዚህ ብዙ ጊዜ የታይፕ ቱ ዳያቤቲክስ አንደኛ የአጠቃላይ የላይፍ ስታይላችን እንትን አለመሆን ነው። ምንድነው? ባላንስ አለማድረጋችን ነው ብዙ ጊዜ የሚመጣው። የአመጋገባችን ሊሆን ይችላል፣ የኤክሰርሳይዝ ጉዳይ ሊሆን ይችላል፣ የስትረስ ነገር ሊሆን ይችላል። ያን ማነጅ አለማድረጋችን ነው የሚመጣው እና ምን ይሆናለኝ? ኢንሱሊን ሬዚስታንስ ይፈጠራል በሰውነታችን ማለት ነው። ኢንሱሊን ሬዚስታንስ ሲፈጠር ምንድነው የሚሆነው መሰላችሁ? እንትን የስኳርነት ያለው ነገር በሙሉ በብለዳችን ውስጥ ይጠራቀማል ማለት ነው። በብለዳችን ይጠራቀምና ከዛ በኋላ ምንድነው የሚሆነው? እኛን የስኳር ታማሚዎች ያደርገናል ማለት ነው። ሰውነታችን ኢንሱሊን ይፈጥራል፣ ያመነጫል በተፈጥሮ ማለት ነው። ነገር ግን በዚህ የስኳርነት ያላቸው ነገሮች በሙሉ አኪሙሌት ስለሚሆኑ ሬዚስተንስ ይፈጥራል ማለት ነው። ኢንሱሊን ሬዚስተንስ ይሆናል ማለት ነው፣ ይፈጥራል ማለት ነው። እና በዛ ምክንያት ነው የዳያቤቲክ በሽተኛ ልንሆን የምንችለው ማለት ነው። ምንድነው ኢንሱሊን ሬዚስት አደረገ ማለት? ሪስፖንድ ሲያደርግ ለምንጠቀመው ነገር ሪስፖንድ ሲያደርግ ፑርሊ ነው ማለት ነው፣ በትክክል አይደለም ማለት ነው። እና ምን ይሆናል? ቅድም እንዳልኳችሁ ስኳር በሙሉ በብለዳችን ተጠራቅሞ ይቆያል ማለት ነው። እና ይሄ ሲሆን ምንድነው የስኳርነት እንትን በብለዳችን ተጠራቅሞ ሲቆይ የተለያዩ ሳይን ሲምፕተሞች አሉ የሚፈጠሩ። በብዛት ግን ኮመን የሆኑት ማለት ነው ይሄ ውሃ ማለት ወይም የውሃ ጥም ያለመቁረጥ ጠጥተንም የማይቆርጥልን እንሆናለን ማለት ነው። እንደገና ደግሞ ቶሎ የመሽናት ነገርም ይኖራል። ከዛ ደግሞ ቶሎ እንሸናለን፣ ከዛ ይደክመናል፣ የድካም ስሜት። በተጨማሪ ደግሞ ብለሪ ቪዥን የሚባለው ነው። ብለሪ ቪዥን ማለት በብዛት ምንድነው የሚሆነው መሰላችሁ? የሆነ ነገር ላይ አይናችሁ ሲወረወር የሆነ እንደ ስታርም አይነት ሊሆን ይችላል፣ የሆነ ብለርድ ይሆናል ማለት ነው። ትክክለኛ ያን አይናችን ያረፈበት ኢሜጅ ላይ ትክክለኛውን ሳይሆን የሆነ ነጠብጣቦች እንደ ነጫጭ ነገር ነጠብጣቦች ይፈጥራል ማለት ነው። እና ዳት ኢዝ ብለሪ ቪዥን፣ ትክክለኛ የሆነ ኢሜጁን ያለማሳየት ነገር ማለት ነው። እና ምንድነው የምናደርገው? አሁን ይሄን ለማቆም ምን ማድረግ አለብን? ሹገሪ የሆነ ስታፍን በሙሉ ማቋረጥ መቻል አለብን፣ ወይም ደግሞ መቀነስ መቻል አለብን። ለምሳሌ አንድ ሰው ቡና ላይ ስኳር አድርጎ የሚጠጣት ከሆነ በባህላችን ሶስት የመጀመሪያ ቡና አለ፣ ሁለተኛው፣ ሶስተኛው ተብሎ አትሊስት በሚኒመም 3 ስኒ ልንጠጣ እንችላለን። 3 ስኒ ማለት የምንጠቀመው ስኳር አስቡተኝ እንግዲህ በየጎረቤቱ እየሄድን የምንጠጣ ከሆነ ደግሞ ምን ያህል ስኳር እንደምንጠቀም ደግሞ እሱን ማሰብ አለብን። በየምንጠጣት ቡና ላይ የምንጠቀማት ስኳር በየቀኑ የምናደርገው ያ ሁሉ በሳምንታት ስናበዛው፣ በወራት ስናበዛው ምን ያህል የስኳር ታማሚ ሊያደርገ እንደሚችል እንትን ማለት አለብን። ስለዚህ ምንድነው የምናደርገው? ማቆም ማለት ነው። ቡናን በራሱ መጠጣት ብቻ ነው። ሻይንም እንደዛው በራሱ መጠጣት ነው። ከዛ በተጨማሪ ደግሞ ኤክሰርሳይዝ ማድረግ። ለምሳሌ የግድ ኤክስቴንሲቭ የሆነ ኤክሰርሳይዝ መስራት የለብንም። ለ1 ሰዓት መሮጥም አይገባንም። ነገር ግን ቢያንስ ከ10 እስከ 15 ለመጀመሪያዎቹ እንትኖች ማለት ነው ኤክሰርሳይዝ አድርገን ማናቅ ከሆነ ለ10 እስከ 15 ደቂቃ ዋክ ማድረግ። ከዛ ደግሞ ከ15 እስከ 20 ከ20 እስከ 30
እንደዛ እያደረግን ሰውነታችንን አዳፕት እንዲያደርገው ማስል ክራምፕ እንዳይዘን እንደዛ አድርገን ሰውነታችን ማለማመን ነው የሚገባን ማለት ነው። ይህ አሁን ምንድነው ከምንመገበው የስኳርነት ያለው ምግብ ውጭ ማለት ነው። የግድ ስኳር ብቻ አይደለም ከቡና ላይ የምናደርገው ያ ስኳር ብቻ ማለት አይደለም። ነገር ግን ለምሳሌ ሩዝ፣ የማኮረኒ፣ ፓስታ እንጠቀማለን። እንደገና ደግሞ ዳቦ በባህላችን ዳቦ በአውደ ዓመትም በተለያየ ነገርም ዳቦ ይጋገራል፣ ይበላል። አንዳንዴ ወይ ቁርስ አይባል ወይ ምሳ አይባል ወይ ራት አይባል ብዙ ጊዜ ዳቦ እየቆረስን ማለት እያንዳንዷ የምንበላት ጉርሻ ካርቦሃይድሬት አላት እና ጥንቃቄ ማድረግ ይገባናል ማለት ነው። እና ምንድነው ሌላው ግን ሌላው ልናደርግ የምንችለው ከዚህ በፊት ታማሚ ነበር ነው የስኳር በሽተኞች ታማሚ ነበር ወይ ብለን ለማሰብ ከነዚህ ከሳይንስ ሲምፕተሞቹ ውጪ የላቦራቶሪ ምርመራ ያስፈልገናል። የላቦራቶሪ ምርመራ የሚያደርገው መሰላችሁ ደላስ 90 ቀን እስከ 120 ቀን ያሉትን የኋላ እንትኖችን የ3 እና የ4 ወራትን የስኳር መጠናችን በሰውነታችን ምን ያህል እንደነበረ ለማወቅ ይረዳናል ማለት ነው። እና ኤዋንሲ ይባላል። ኤዋንሲ የሚያሳየው ምንድን ነው? የስኳር ህመምተኛ ነበርን አልነበርን ወይ ብሎ ለማሳየት የሚረዳ ነው። ለምሳሌ አንድ ሰው ስኳርነት ያለው በልቶ ወይም የሆነ ምግብ ተመግቦ ስኳሩን ቢለካ ምናልባት ስኳሩ ላይ ሆኖ ሊሆን ይችላል ወደ 200 300 ሊጠጋ ይችላል። ግን it doesn't mean that ለዛ ሞመንት ብቻ ሊሆን ይችላል። ግን ዋናው ትልቁ ነገር ከዚህ በፊት ታማሚ ነበርኩ ብሎ ለማወቅ ግን የላቦራቶሪ ምርመራ ያስፈልጋል ማለት ነው። እና እሱን ለማድረግ የግድ ሐኪም ማማከር ያስፈልጋል ማለት ነው። እና ምንድነው እንግዲህ ታይፕ 2 ዲያቤቲክ ታይፕ 2 ብዙ ጊዜ ሞዲፋይ መሆን ይችላል። ሞዲፋይ ምንድነው? ላይፍ ስታይላችን በመቀየር ማለት ነው። የአመጋገብ ስርዓታችን፣ የኤክሰርሳይዝ አዘውትረን ማድረግና አለማድረጋችን እሱ ሞዲፋይ ያደርገዋል ማለት እና ከነገሮች እየባሱ ሳይሄዱና ኪድኒያችን ሳይጎዳ እንድንከላከለው ይረዳናል ማለት ነው። እና ሁሉም ሰው ሊጠነቀቅበት የሚገባ በተለይ እድሜያችን ከፍ እያለ ሲሄድ የተለያዩ ሲምፕተሞች እየተከተሉ ይመጣሉ ማለት ነው። የተለያዩ የህመም አይነቶች እየተከተሉ ይመጣሉ። አንዱ የስኳር እንትን ነው እና ጥንቃቄ እንድናደርግ ነው። ይሄ የመጀመሪያ ቪዲዮ ነው። እንግዲህ ወደፊት የተለያዩ ነገሮችን አስተምራችኋለሁ፣ ረዳችኋለሁ። ይሄን ለማድረግ ደግሞ እንግዲህ እናንተ ለሌሎች ሰዎች በማካፈል ሼር በማድረግ ላይክ በማድረግ ጀምሩ እና ለዛሬው ያለን የትምህርት እንትን ይሄን ይመስላል። መልካም ጊዜ ይሆንላችሁ። በጣም አመሰግናለሁ።